ሁለቱም ሀገሮች በንጉስ ይተዳደራሉ። አንደኛዋ የኛዋ ኢትዮጵያ ስትሆን ሁለተኛዋ የሩቅ ምስራቋ ጃፓን ናት። በወቅቱ ለትምህርት ሁለቱም ንጉሶች ቀና አመለካከት ስለነበራቸው ጥቂት ወጣቶችን ከየሀገሮቻቸው መልምለው ለትምህርት ወደ አውሮፓ ይልካሉ። ወደ አውሮፓ የተላኩት ወጣቶች ግን የተሻለ ነገር ያመጣሉ ተብለው ሲጠበቁ የአለባበስ ስታይል፣ የሲጋራ አጫጫስ እና ለየሀገራቱ ግራ የሆነውን የሶሻሊዝም አመለካከት ይዘው ወደ ሀገራቸው ተመለሱ። በወቅቱ የጃፓኑ ንጉስ የላኳቸውን ወጣቶች አዝማሚያቸው ባለማማሩ ሌላ ዜጎችን ከመበከላቸው በፊት ሰብስበው በስቅላት ይቀጣቸዋል። የኛው አፄ ኃይለ ሥላሴ ግን ይህን እርምጃ ባለመውሰዳቸው ይዘውት እነሱ ግራ ተጋብተው ያልገባቸውን የሶሻሊዝም ርዕዮተ ዓለም ለሀገራችን ይዘው መጥተው ንጉሱን ከስልጣን እንዲወርዱ አግባብ ባልሆነ ክብር በሌለው መልክ ለሺህ ዓመታት ይዛው የቆየችውን የንግስና ታሪክ ከሀገሪቱ እንዲወገድ የእርስ በርስ ግጭት፣ የብሔር ግጭት ምክንያት እንዲሆን ብዙ የተሳሳቱ ነገሮችን ይዘው በመምጣት የተከሉት እስካሁን ለሀገሪቱ ዋጋ ያስከፍላል። ጃፓን ያኔ ያንን እርምጃ በመውሰዷ ዛሬ ዲሲፕሊን የሆኑ ዜጎችና ከዓለም ሶስተኛውን ኢኮኖሚ ታላቁን ኢኮኖሚ እንድትገነባ ምክንያት ሆኗል። የእኛ ግን ለ50 እና 60 ዓመት ውስጥ በእርስ በርስ ግጭት እንድንቆይ ምክንያት ሆኗል። አያችሁ፣ ለበጎ የተባለው ዓላማ ለክፉ ሆነ። ንግስናው ያለ ክብሩ እንዲወገድ ሆነ። ለማንኛውም ጊዜው አሁን ነው። ንግስናውን ለመመለስ እንስራ።